ታሪኩ የሚጀምረው ሁለት ሴቶች ስለ አንድ አዲስ ወንድ ቲያንግ በሲናገሩ አሁን አብቅቷል። ምክንያቱም ሰዎቹ ጥቁር የፀሐይ መነጽር ለብሶ ወደ ቤት እየለበሰ ስለነበረ ያልተለመዱ አገኙ። ልክ እንደዚያው ሁለት ሌቦች በብስክሌት ላይ ያሉ ሁለት ሌቦች ከሴት ልጅ ሻንጣ በመነሳት ትዕይንቱን እየሸሹ ካሜራዎችን በአንዱ ያስተውላሉ። ይህንን ሲመለከት ኃላፊነታቸውን ስለ ጉዳያቸው ያሳውቁ ነበር። እናም ዋናው ወዲያውኑ መረጃውን ለፖሊስ ቁጥጥር ክፍል ጋር ይዛመዳል። ይህ በእንዲህ እንዳለ በቁሶ ማዕከል ውስጥ ያሉት ሁሉም ሰው የክፍድጊ ካሜራዎችን በመጠቀም ሌቦችን መከታተል ይጀምራል። ነገር ግን ከአጭር ጊዜ በኋላ ሌቦች በድንገት ሁሉም ሰው ከተበሳጨው እይታ ይወጣል። ይህንን ሲመለከቱ ዋናው ፖሊስ በፍጥነት ለፖሊስ ገለጸ። ለዚህ ምስጋና ይግባቸው፣ ፖሊሶች ሌቦች መያዝ ይችላሉ። ሁሉም ሰው በዞንግ ቢ በሲያንግ በኦሹል ምልከታ ተደንቆ ነበር። በእርግጥ ዚንግ ቢባን በዝግታ እንቅስቃሴ ውስጥ ሁሉም ነገር እንዲያይ ያደረገው ሁኔታ ነበረው። በዚህ ዘገምተኛ የመንቀሳቀስ ማስተዋል ግንዛቤ ምክንያት በዛሬው ጊዜ ሌቦችን በተሳካ ሁኔታ መከታተል እንደሚችል ነበር። አሁን ከጓደኛው ክምችት ጋር በሚደረገው ውድድር ውስጥ ማካካሻን ባያምንበት በአምስተኛ ክፍል ውስጥ የምናየው የቻርቢያክ ታየዋለን። በሩጫው ወቅት ያንግ ቢሃ ለመጀመሪያ ጊዜ በዝግታ እንቅስቃሴ ተሞልቷል። ወላጆቹ ሲገነዘቡ ወደ ሐኪም ወሰዱት። ሹክሹክ አይኖቹን የሚመረም ዚንግ ባውግ የተለዋዋጭ የእይታ አኗኗር ያልተለመደ ሁኔታ እንዳገኘ ነገራቸው። በዚህ ሁኔታ ምክንያት ያንግ ቢሃ በአጠቃላይ በዝግታ እንቅስቃሴ ውስጥ ሁሉንም ነገር ማየት ይችላል። ይህም የሚንቀሳቀሱትን ማንኛውንም ነገር ዝርዝሮች፣ የሚንቀሳቀሱ ወይም በሚያስደንቅ ግልጽነት ዝርዝሮች ሊመለከት ይችላል ማለት ነው። ይህንን ለማድረግ ዶክተር ሻክ በጣም በፍጥነት ወደ ያንግ ቢሃ ላይ ኳስ ጣለው። ግን ያንግ ቢሃ በቀላሉ ያዘው። ከዚያ ሐኪሙ ያንግ ቢሃው በጣም ብዙ ወይም በጣም ከባድ ከሆነ ራሱን በጣም የሚጠቅም ቢሆን እንደሚጀምር ሐኪሙ አስጠንቅቋል። እናም እንደዚህ ያሉ ክፍሎች እየተከናወኑ ከሆነ በመጨረሻ እውር ሊሆን ይችላል። ስለዚህ ዶክተር ሳንጋው ጥቁር የፀሐይ መነጽር ሁልጊዜ እንዲለብስ ለመነው። ስለ ያንግ ቢሃ የአይን ሁኔታ ከተማርኩ በኋላ አባቱ ለልጁ ተገቢ ሕክምና እንዲከፍሉ ለማድረግ ወደ ውጭ አገር ሄደ። ዚንግ ባና ከእናቱ እና ከእህቱ ጋር መኖር ጀመረች። የእሱ ሁኔታ ሁለቱም በረከትና እርግማን ነበር። በቀስታ እንቅስቃሴ ውስጥ የተወሰኑ ነገሮችን መመልከት ያስደስተዋል። ነገር ግን ሁልጊዜ ጥቁር ዘንግ መስሎዎች ስለለበለ ልጆች በትምህርት ቤት ውስጥ ልጆች ብዙውን ጊዜ አሹፍና ጉልበተኞች ነበሩ። በትምህርት ቤት ውስጥ እሽቅድምድም ብቸኛው ጓደኛ ነበር። በመጨረሻም ያንግ ቢሃ ቢሃዋ ለእርሷ ስሜት ነበረው። ነገር ግን ጊዜው ካለፈች በኋላ ከያንግ ቢሃ ጋር ጓደኛ ስለነበረ ሌሎች ሰዎች ማሾፍ እና ጥንበታማነትን ችላ ይላሉ። ይህ ሁሉ ወደ አንድ ነጥብ ሊወስድ ይችላል። ምንም እንኳን እሷ ባይፈልግም ቢትማር ያንግ ቢሃ አሁን ዚንግ ባዎች በጭራሽ ምንም ጓደኛ አልነበራቸውም። ይህ ዚንግ ቢስ ተስፋ አስቆራጭ እና ጭንቀት እንዲሰማው አድርጎታል። ስለሆነም ቴሌቪዥን ከቅርብ ርቀት፣ ቀን እና ማታ ከቅርብ በመያዝ አይኖቹን ሙሉ በሙሉ ለማጉደል ወሰነ። ሆኖም ያንም ጥረት እንኳን አይኖቹ የከፋ ነገር አላገኙም። ይልቁንም እሱ እየተመለከተ ካለው ድራማዎች ጋር መውደቅ ጀመረ። እያንዳንዱን ተዋናይ በከፍተኛ ትኩረት የሚጠጋ መሆኑን ይመለከታል። እና ከዚያ በኋላ ዚንግ ባዎች ሙሉ በሙሉ ወደ ውጭ መሄድን አቆመ። አባቱ በበዓላት ወቅት አባቱ ወደ ቤታቸው እንኳን መመለስ አልቻለም። እና ልክ እንደዚያው 10 ዓመታት አልፈያሰድል። አንድ ቀን አባቱ በሥራ ቦታ አደጋው ሲሞት ወሬዎች። ይህ አሳዛኝ ሁኔታ የዞንግ ቢሃ ቤተሰቦቹን ተሽሯል። ከእናቱ እና ከእህቱ በኋላ በያንግ ቢሃ ሕይወት ውስጥ ብቸኛው የቅርብ ሰው ዶክተር ሲክ እሱን ለመጠየቅ ሄደ። ዶክተር ሲኪ ከቤት መውጣት እንዲጀምር፣ ሥራ ይፈልጉ እና ቤተሰቦቹን በገንዘብ መደገፍ እንዲችል ይማር ነበር። ይህንን ምክር መከተል ያንግ ቢሃን በክፍድጊ ቁጥጥር ማዕከል መስራት ጀመረ። ይህ ወደ አሁን የፊልም የጊዜ መስመር ይመልሰናል። እዚህ ሲመለከት ያደጉትን ድራማዎች እንዳስታውሰው የዚንግ ቢሲ ቡችላ ክክልንሽን መከታተል እንደሚያስብ እናየዋለን። ብቸኛው ልዩነቶች በድራማዎች ውስጥ ሁሉም ነገር ተፈጸመ ነበር። በመከታተያው ላይ የተመለከተ ትዕይንቶች እውነተኛ ሕይወት ነበር። በቢሮ ውስጥ ዚንግ ባን ለማንም አይናገርም። ከእሱ አጠገብ የተቀመጠው ሰው ሳውንግ ሱም የተባለው ሰው እሱን ለማነጋገር ሞከረ፣ ነገር ግን ዘንግ ባን ሳያመልክ ዝም ብሎ ነበር። ካሜራዎችን እየተከታተሉ ሳሉ ዚንግ ቢባዎች አንዳንድ ጊዜ የተወሰኑ ቦታዎችን ለመድረስ የተወሰዱትን እርምጃዎች ብዛት ብዙ ጊዜ ይቆጥራል። ዌንግ ሱ ይህን ትንሽ እንግዳ ሆኖ አግኝቶ ነበር፣ ግን በጭራሽ ዚንግ ቢን ጠየቀ። ከዚያ አንድ ቀን የሴት ጓደኛ ካለው የሴት ልጅ ዚንግ ቢያ ጠየቀ። ይህንን መስማት ያንግ ቢሃ በቢፋ ክሬዲን ያስታውሰ ነበር። በሚቀጥለው ቀን ዚንግ ቢ በቤቷ ውስጥ ብሬትን ለመጎብኘት እንሄዳለን። ማጠቃለያ በጣም ቆንጆ ነበር፣ ግን በገንዘቦ እየታገል ነበር። ያንግ ቢሃ ሲደርስ የብድር ሰብሳቢ የሆነ ብድር ሰብሳቢ ከእርሶ የሚፈለግ ነበር። ሰብሳቢው ጮኸ፣ ቤትዎን በመሸጥ እና ብድርዬን ይክፈሉ ብሎ ጮኸ። ዚንግ ባን ከሩቅ ታየዋለች፣ ግን በቀጥታ ከእሱ ጋር ለመነጋገር ራሱን ማምጣት አልቻለም። ከዚያን ጊዜ ጀምሮ በክፍድጊ ካሜራዎች ውስጥ በመደበኛነት መመልከት ጀመረ። በዚህ ጊዜ የዕለት ተዕለት እንቅስቃሴው ሄፍን በማስታወስ በየምሽቱ እሽቅድምድም ከሥራ ተመልሶ ቀዝቃዛ መጠጥ ለመግዛት ከሥራ ሱቅ ይመለሳል። ይህንን ሲመለከት ያንግ ቢሃ ተመሳሳይ ነገር ማድረግ ጀመረ። አንድ ቀን በመንገድ ዳር ላይ የተተወ ሶፋ ተኝቷል። ስለዚህ ሶፋውን ወስዶ ክምችት አብዛኛውን ጊዜ እዚያ መቀመጥ እና መቆየት እንደምትችል ተስፋ በማድረግ ቀዝቃዛ መጠጥን በሚጠጣበት ቦታ ላይ ነው።
ሌሊት ትንሽ ሶፋውን አስተዋለ። ብዙ እንዳያስቀምጠው ወይም ለምን እንደቀመጠው ሳያስብም እሷም ተቀመጠች በመሆኗም በመጠኑ ተደሰቷት ነበር። በሚቀጥለው ቀን ዝናብን እና ዚንግ ባንክ በባለሙያዎች ውስጥ ካሜራዎች በማይቆካኝ ካሜራዎች ውስጥ ተመለከቱ። በዩንግ ሾው እርዳታ ወደ ቦታው ሮጠ። አንድ ጊዜ ከዛ ድራማው እንደ ጀግና ከመሆን ጋር ከዝናብ ጋር ለመከላከል ሞከረ። ግን ክምችት አላወቀውም። እሷ በቁጣ ተነስቶ ሄደች። ከዚህ በኋላ ዚንግ ቢቢቢቢቢቢቢቢቢቢቢ ከዶክተር ሴኮ ተካሄደ ክሩዲን እንዴት ለማስደመም ምክር እንዲሰጡ ይጠይቁ። ዶር ሴኮ ወደ አበባው ሄር እንዲሰጥ ሐሳብ አቅርበዋል። በሚቀጥለው ቀን ለሙዚቃ ድራማነት ወደ ኦዲቶ በመሄድ ላይ እንመለከተዋለን፣ ግን ቀድሞውኑ ዘግይቷል። ሥራ አስኪያጇን ትጠራለች፣ ግን እሷም ዘግይቷል። ተበሳጭታ በመንገድ ላይ መዘመር ትጀምራለች። እሷም ውብ በሆነ ሁኔታ ዘፈነች። እናም በዚህ መንገድ የሚያልፉ ሰዎች ማቆም ጀመሩ። እናም ማየት ጀመርኩ። በዚያን ቅጽበት ዚንግ ባው አዲስ የፀጉር አሰራርና የአበባዎች አበባ ጋር መጣ። ዘፈኗ ካበቃ በኋላ ወደ እርሶ ቀረበና አበባዎቻቸውን ሰጠች። ግን ክንፖ እንዲህ ብለዋል፣ ይህ ለአበባዎች ጊዜ አይደለም። እመርጣለሁ ፈጣን እጆችን ካርቶን ቢኖረኝ ይሄዳለሁ። በዚያን ቅጽበት ዚንግ ባንክ በስማቸው ጠራችው እና ራሱን አስተዋወቀ። የልጅነት ጓደኛው ነኝ። ብሬክ መለሰ፣ ጓደኛህ አይደለሁም። ልጅ በነበርኩበት ጊዜ ዘንግ ባን የተባለች ጓደኛ አልነበረኝም። ይህንን መስማት ይሃንግ ቢያደነገጠ በተሳሳተ ሴት ልጅ እየተከተለ ነበር። ግን አሁን ለበለጠ በእውነት ወድቋል። በሚቀጥለው ቀን በአጋጣሚ ቲሃንግ ቢቫና ክንፖን እንደገና ወደ እርሷ ይራባሉ። ማጠቃለያ ከገበያ በኋላ ወደ ቤት እየተመለሰ ነበር። ክሩንግ ዚንግ ቢሲተው የገበያ ሸንጣዎችን እንድትወስድ አደረጋት። እነሱን ወደ ቤቷ አሳልፎ ሲሰነዝሩ እና ወደ ውጭ ለመሄድ ሲሞክር ክንቤት ጠይቀዋል፣ ለምን የልጅነት ጓደኛውን ይፈልጋሉ? ለዚህ ይሃንግ ቢጋ መለሰ፣ ምክንያቱም እወዳታለሁ። ያንን መስማት ክንፖ በዲዳ ተወሰደ። በኋላ ቲሃንግ ቢረድ በክፍድጌ ካሜራ በኩል በስልክ ላይ ከአንድ ሰው ጋር እየተነጋገረ ነበር። ከውይይቱ ለሙዚቃ ድራማው እንደተመረጠች አገኘች። በዜና መደሰቱ ክንቤት በመንገድ ላይ መደነስ ጀመር። ዚንግ ባን በጣም ደስተኛ ሆኖ ባየች ደስተኛ ሆኖ እሱ እንኳን ፈልጎ ነበር። የዚያን ዕለት ምሽት ካፌ ውስጥ ምስራች በማክበር በካፌ ውስጥ እንመለከተዋለን። በዚያን ጊዜ ይሃንግ ባው በፍጥነት በቅጥቆ ሳጥኖች ላይ ታስታውሳለች። እናም ከአበባዎች ይልቅ ኑድልን ከአበባዎች ማግኘት ትቻለች ትላለህ። ማውራት ጀመሩ። በውይይቱ ወቅት ድራማው ስክሪፕቱን አሳየች። እናም ለመዝናኛ ትንሽ ክፍልንም አከናውነዋል። በምላሹ ውስጥ ሃንግ ቢቫ ችሎታውን አሳየ። በካፌ ውስጥ ያሉ ሁሉም ሰዎች በከፍተኛ ፍጥነት በተጻፉባቸው ቁጥሮች ላይ ከእርሱ ጋር መጣል ጀመረ። ይሃንግ ቢቫኝ እያንዳንዳቸው ያለ አንዳች ነገር በቅንነት ያዙ እና በእያንዳንዱ ማንኪያ ላይ ያለውን ቁጥር በትክክል ያነባል። ሁሉም ጥሩ ጊዜ ነበራቸው። በሚቀጥለው ቀን አካሄዱን በመቁጠር በአድባይ ቤት አቅራቢያ እየተራመድን እንሄዳለን። ዌንግ ሱ ይህን አይቷል እና ዙንግ ቢ መንገዱን ለማስታወስ እየሞከረ መሆኑን ተገነዘበ። የዚያን ዕለት ምሽት ክሩዲ ከሥራ ወደ ቤት ሲመለስ ዚንግ ቢጠበቀች አገኘች። አብረው መሄድ ጀመሩ እና መነጋገር ጀመሩ። ሰማይ ጠየቀ፣ ለሥራ ምን ያደርጋሉ? ይሃንግ ቢፋ መለሰ፣ እኔ በክፍድጊ ቁጥጥር ማዕከል እሰራለሁ። እኔ ቀኑን ሙሉ ሰዎችን በማየት አጥፋለሁ። ከተወሰነ ጊዜ በኋላ ከቡና ሱቅ ውጭ ሶፋ ላይ ተቀመጡ። ቡት ከዚያ በዚንግ ቢ ውስጥ ካፌ ባለቤት የእኔ ነው። እርግጠኛ ነኝ እሱ እንኳን መኪና እንዳለው እርግጠኛ ነኝ። ይህ ዚንግ ቢቫን ቀናተኛ አደረገ። እሱ ስሜቱን ለመደበቅ ባለመቻሉ በካፌ ባለቤት በሎሌ ባለቤት አጥብቆ ይመለከታል። ክሩግን ለማስደነቅ ተወስነዋል። ሲሃንግ ቤን በመኪና ውስጥ ድራይቭ ላይ ለመውሰድ ወስነዋል። ግን እሱ ስለሌለ ማንም ሰው ሊበደር የሚችልበት መኪና ቢኖረው ሁሉም በቢሮ ውስጥ መጠየቅ ጀመረ። እንደ አለመታደል ሆኖ ማንም አላደረገም። በኋላ ክሩዲ ወደ ቤት እየሄደች እያለ ወደ ብቸኛ ሰብሳቢው ሮጠች። በቶሎ ካልከፈሉ እኔ ልጎዳህ ይችላል የሚል ስጋት ላይ ወዶታል። ልክ ከዚያ ሻንግ ቢያና ሚሃንግ ጁ ተነስቶ ታድጓት። ሻንግ ቢፋ ወደ ቢሮ ሲመለስ ክሱ ከክፍድጊ ካሜራዎች ፊት ለፊት ቆሞ ሲቆም አመሰግናለሁ። ዚንግ ባው በሲቲ ቁጥጥር ማዕከል ውስጥ የሆነ ቦታ እንዳወቀች ታውቋት። የዚንግ ቡዝ ልብ በደስታ ይሞላል። በዚያን ምሽት ሁለቱ ወደ መናፈሻ ሄዱ። ይሃንግ ቢፋ ወረፋው በመውደቅ ተሽከረከረ። ለመጠየቅ እንዲጠይቁ ይጠይቋቸው ነበር። ወዴት መሄድ ትችላለህ? ብሬክ መለሰ፣ መኪና ቢኖረኝ ሁልጊዜ ወደ ውቅያኖስ ነሽ። ይሃንግ ቤቢጋ መኪና አልነበረውም፣ ግን በመደበኛነት የአካባቢ አውቶቡስ ማሽከርከር ጀመረ እና ከአሽከርካሪው ጋር ጓደኛ ሆኑ። ዚንግ ባው አውቶቡሱ ነጂው ከሥራ በኋላ በሌሊት ብቻቸውን ሲጫወቱ ብዙ ጊዜ ሲጫወቱ አይቷል። ስለዚህ አንድ ምሽት ዚንግ ቢ ተዛመደ እና ሲጫወቱ ስሜቱን ከፈቱ እና ለእርዳታ ጠየቀ። ነጂው እሱን ለመርዳት ተስማማ። በሚቀጥለው ቀን ይሃንግ በአውቶንግ ሾፌር እና ኦንግ ዌንግ ሱ ከውጊያው ለማየት ከአውቶቡሱ ማቆሚያ ተመርጣለች። ለዚያ ወደ ሌላ ከተማ መጓዝ ነበረባቸው። በመንገድ ላይ ሦስቱ ተዝናኑ እና በጉዞው እየተደሰቱ ነበር። ነገር ግን ወደ ከተማው ድንበር ሲቃጠሉ አንድ የፖሊስ መኮንን አውቶቡስ አቆመና የአካባቢው አውቶቡሶች ወደ ሌላ ከተማ ለመግባት ስላልተፈቀደ የተናደደ ክንፖግ ወጥቶ ከሱሉ ጋር መጨቃጨቅ ጀመረ።
ይህ በእንዲህ እንዳለ ዘገምተኛ በሆነ እንቅስቃሴ ውስጥ ሙሉ በሙሉ እየተመለከተች እዚያው ቆሞ ነበር። ከተወሰነ ጊዜ በኋላ በመግመድ ሱንግሱ አረጋጋ እና ሁሉም ወደ ከተማቸው ተመለሱ። በኪክለ መቆጣጠሪያ ማዕከል ተመልሰው ዋናው ሴቶችን የሚያነጣጠሩ ጉዳዮችን ማነጣጠር በቅርቡ በከተማው ውስጥ እንደቀጠለ ሁሉም ነገር አስታውስ። ሁሉም ሰው ንቁ እንዲሆኑ ነገራቸው። በዚያን ጊዜ ዙንግ ቢቢቢቢን መቆጣጠሪያዎችን በአንዱ በኩል እየተመለከተ ነበር። ግን በድንገት ክሩዲ ከክክድጊ ቀረጻ ጠፋ። ይህንን ሲመለከቱ ደነገጡ። ወደ ስፍራው ሮጦ እዚያው በመሬት ላይ ተኙ። እንኳን ማሰብ ከመቻሉ በፊት በጎብኙ መሆኑን ተገነዘበ። ማጠቃለያ የታቀደ ነበር። ዚንግ ቢን ሊያጣት እንደምትችል ለማወቅ ፈለገች። ከዚያ ክሩዲ ዚንግ ቢቢ ትወደኛለህ? ይህንድ በባው መልስ ሰጠው። አዎ እኔ አደርጋለሁ። ያንን መስማት ክምፖን የዞንጋንጋት መነጽር ወረደና ሳመው። ከዚያ በኋላ ዝሃንግ ቢያ በቤቷ ላይ እንዲጥል ሄደ። ጠቅላይን ገበራቸው። ነገር ግን በገቡ ጊዜ የብድር ሰብሳቢዎች ቀድሞውኑ እንደደረሱ ተቀምጠው ነበር። ገንዘቡን ለመክፈል ቦታውን ተዘጉተው ገንዘቡን ለመክፈል ስጋት ነበራቸው። ይህንድ ቢፈክትሪን ለመጠበቅ ሞክሯል፣ ግን እንደ አለመታደል ሆኖ ጭንቀቱ ራእዩ እንዲበላሽ አደረገ እናም በቦታው ላይ ወድቋል። በኋላ የብድር ሰብሳቢዎች በመጨረሻ ይህንድ ቢያ እና ክንባም አንድ ላይ መግባባት ጀመረ። ይህን ሲያደርጉ ዚንግ በእንበት ቤት ውስጥ ለተጫነበት ተመሳሳዩ አንድ አሮጌ ስዕሎችን ተመለከተ። ማጠቃለያ በእውነቱ እንደነበረ ያረጋግጣል። ቡር ከዚያ ወደ ሳይንድ ቢያቢያዲ ውስጥ ገብቷል። በዚያን ጊዜ በከባድ ቀናቶ ውስጥ ተውኛቸዋሉ። ለዚህም ነው ማንነቴን ከእርሶ የምደብቁት። አዝናለው። ዚንግ ቢቢያው ዝም አለ። ምንም ነገር ማለት አልተቻለም። በሚቀጥለው ቀን ወደ ዶር ሴኮ ለመመርመር ሄደ። እዚያም ሐኪሙ የእሱ ሁኔታ የተካተተ መሆኑን እና በማንኛውም ጊዜ ራዩን ሊያጣ እንደሚችል ነግረውታል። ይህንን ሲሰማ ዚንግ ቢ ሲሞቱ የበለጠ ቆራ። በሄደበት ቦታ ሁሉ ቢሄድ የእርሱም በራሱ ሊጀምር ይችላል ብሎ ምረጉን መቁጠር ቀጠለ። በሌላ በኩል ጉዳኑ አበባን ሁሉ ለመክፈል ቤቷን ሸጠ። አሁን ግን የትም ቦታ ትኖር ነበር። ዚንግ ባቡ ሳጥኑን በመዞር እና ከአንድ ሰው ጋር መነጋገር በመረጫው ላይ ይቆጣጠሩ። በዚያን ጊዜ በክፍድጊ ማዕከል ውስጥ ያለች አንዲት ሴት አንድ መኪና ለተወሰነ ጊዜ ተመሳሳይ አካባቢን እየሰራ መሆኑን ያሳያል። እሷ በጥርጣሬ ትሞላለች እና በፍቃድ ሳህን ውስጥ አጉላ ታደርጋለች። ከፕላኔቱ መኪናው የፈለጉት ሬፕ ነፔር የመሆን ባለቤት መሆኑን ታወቀች። እሷ ወዲያውኑ ለሻለቃው የምታወጣል፣ ከዚያም ፖሊስን ያስወጣል። ግን በደቂቃዎች ውስጥ መኪናው ይጠፋል። በተመሳሳይ ጊዜ ዚንግ ቢቢቢ ከእንግዲህ እሱን በሚያፈራው ማያ ገጽ ላይ አይመለከተውም። የሆነ ነገር ቢከሰት ኖሮስ? ያለምንም ማመንታት ብስክሌቱን ይይዛል። እንዲሁም ለማዳን ወጣች። ነገር ግን በመንገድ ላይ ራእዩ ማበላሸት ጀመረ። ወደ መኪና መሰባበር ይጀምራል። ይህን ሁሉ በክፍድጊ ቀረጻው በኩል የሚከናወነውን ሁሉ የሚያይ እሱን ለመርዳት ተነስ። ይህ በእንዲህ እንዳለ ጠላፊው እሷን በመኪና ውስጥ ለማስገደድ በመሞከር ከቢላዋ ጋር ስጋት አለው። ልክ ከዚያ ኪያኔ ቢቫ የሆነ መንገድ ጩኸት መጣ። ክንች የተደነገገው ጠለፋው ከጥድብ እንዲሄድ እና መሸሽ ይጀምራል። ግን ከዚያ በኋላ ፖሊሶች መጡ እና ይይዙ ነበር። ፖሊስ ለጥያቄዎች ይጠይቃሉ። ዚንግ ባው ግን በመንገድ ላይ ብቻውን ይቀራል። ሳሎንሱ ውሎ አድሮ ጓደኛውን እሱን ለመደገፍ የእርሱን እጅ ይዛል። ዚንግ ቢቢ አሁን አይነ ስውር ተብሎ ይጠራል። በእንባ ውስጥ ተሰብሯል። በእሱ ሁኔታ ምክንያት ራሱን ከአድሪ ርቀት ላይ ማንቀሉን ወስኗል። በሌላኛው በኩል ክሱ ዚንግ ባን ትጠይቃቸዋለች ብለው ያስባሉ። አሁን ከጥቂት ወራት በኋላ ትዕይንት ታይቷል። ማደንዘዣ በቡና ሱቅ ውስጥ ተቀምሳይት በጣም ተደሰተች። እሷ ትሄዳለች እና ታውቀዳለች። ነገር ግን ዚንግ ቡት በእግር መጓዝ ይጎታልና በተቃራኒው አቅጣጫ ይራመዱ። ማጠቃለያ ደነገጠ እና እሷን ይመታል። ይህንድ ቤበ አሁን እውር ነው። እውነታው ጠንክራቸዋለች። በጸጥታ ትከተላለች እናም በኪነ ጥበብ ማዕከል ላይ ትጠናቀቃለች። እዚያም የራሱን ስዕሎች ትመለከተዋለች። ከዚያ በብራሲስ ውስጥ የዞንግ ቢ ድምፅ እንሰማለን። በአይኖቼ ብሬ ማየት ባልችል እንኳ አሁንም ትስታዎቼ ውስጥ ማየት እችላለሁ። በሚቀጥለው ቀን ክምር ዚንግ ባን እንደገና ይከተላል። ከፊት ለፊቱ ከተጓዙ በኋላ ዚንግ ቢ ዞሮ ትጠይቅ ነበር። ወዴት መሄድ ይፈልጋሉ? ክንፖ አሁንም መገኘቷን ሊሰማው እንደሚችል ተገንዝቧል። በአይኑ ከላይ ውስጥ በእንባ እያጠቡ ስትሮጥ ትሄዳለች እና በጥብቅ ቅፋለች እና ከዚያ ጋር ፊልም ያበቃል።